በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን በአገር ውስጥና በውጭ ያላችሁ የዚህ ቻናል ተከታታዮች የእግዚአብሔር ሰላም ከእናንተ ጋር ይሁን። እንደ እግዚአብሔር መልካም ፈቃዱ ከሆነ የእግዚአብሔር ቃል የምንማማር ይሆናል። የትምህርታችን ርዕስ የሚሆነው ኑ በእግዚአብሔር ብርሃን እንመላለስ የሚል ይሆናል። በዚህ በትንቢተ ኢሳይያስ ምዕራፍ 2 ከቁጥር 5 ላይ ያለው ኃይለ ቃል ነው። ኑ በእግዚአብሔር ብርሃን እንመላለስ ብሎ ነብዩ ኢሳይያስ ለያዕቆብ ቤት ጥሪ ያደረገላቸውን የእግዚአብሔር ቃል ወስደን የምንማማረው ይሆናል። እግዚአብሔር ከሁላችን ጋር ይሁን። የትምህርታችን መሰረታዊ ዓላማ ጨለማ ከተባለው እግዚአብሔርን ከሚያሳዝን ክፉ ስራ ወጥተን በብርሃን ህይወት እንድንኖር የሚረዳን የእግዚአብሔር ቃል ነው። የእግዚአብሔር ልጆች ሰው ያለ ብርሃን መኖር አይቻለው። ምክንያቱም በስጋችን እንኳን ስንኖር ብርሃን ያስፈልገናል፣ የፀሐይ ብርሃን። ይህ የፀሐይ ብርሃን ደግሞ ያሳያል። በፀሐይ ብርሃን ስናይ ደግሞ እንለያለን። ክፉና ደጉን፣ መልካምና ክፉን ለይተን መልካሙን ይዘን ህይወታችን እንድንመራ ያደርገናል። የእግዚአብሔር ቃል ወደ ውስጣችን መጥቶ ልባችን ሲያበራ ደግሞ ክፉና ደጉን እናያለን። እግዚአብሔር የሚፈልገውና እግዚአብሔር የማይፈልገውን ነገሮች ለይተን መልካም ስራ ሰርተን ብርሃን በሆነው በእግዚአብሔር ቃል ጸንተን እንድንኖር የሚረዳን የእግዚአብሔር ቃል ስለሆነ ሁላችሁም በያላችሁበት በማስተዋል እንድትሰሙት አሳስባችኋለሁ። እግዚአብሔር ከሁላችን ጋራ ይሁን። ስለዚህ ብርሃን ምንድነው? ብርሃን ምንድነው ስንል የመጀመሪያው ብርሃን ማለት ጨለማን የሚያርቅ ነው። በዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር አምላካችን በመጀመሪያ ሰማይና ምድርን ፈጠረ ይላል። ከዛ በኋላ ደግሞ ምድርም ጨለማ ነበረች። ከዛ በኋላ ብርሃን ይሁን ሲል ብርሃን ሆነ፣ ምድርም በራች። እግዚአብሔር ብርሃን መልካም እንደሆነ አየ። ተመልከቱ፣ በእግዚአብሔር ፊት ብርሃንነት መልካም ነው። በእግዚአብሔር ፊት ብርሃን መሆን መልካም ነው። እኛም መልካም ስራ ስንሰራ፣ የጽድቅ ስራ ስንሰራ እግዚአብሔር ይወዳል ማለት ነው። በተለይ ብርሃን የሚባለው ይሄ ነው። ከዛ ቀንና ጨለማው ለየ። ጨለማና ብርሃን አብሮ ስለማይኖሩ ብርሃን ካለ ጨለማው ይሸሻል። ስለዚህ ቀንና ጨለማን እግዚአብሔር ለየ ብሎ በዘፍጥረት ምዕራፍ 1 ላይ ይህንን የሚታየውን ብርሃን እንደፈጠረ የሰው ልጆች የምንኖርበት፣ የምንመራበት፣ እግዚአብሔርን የምናገለግልበት፣ ህይወታችን የምንመራበት፣ የምንመላለስበትን እግዚአብሔር ብርሃኑን ሰጥቶናል ማለት ነው። ይህ ብርሃን የእግዚአብሔር ስጦታ ነው። ስለዚህ ስለተሰጠን ብርሃን ፈጣሪያችን ልናመሰግነው ይገባል። እግዚአብሔር ህይወታችንን ብርሃን አድርጎ ስለሰጠን ልናመሰግነው ይገባል። ቀጥሎ ብርሃን የተባለው ማን ነው? ሁለተኛ ነጥባችን ላይ ለይተን ነው የምናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃን ነው። በዚህ በኢሳይያስ ምዕራፍ 9 ቁጥር 3 ላይ በድቅድቅ ጨለማ ውስጥ ያለው ህዝብ ብርሃን አየ ብሎ ትንቢት ተናግሯል። ያ ብርሃን ብሎ የተናገረው ድቅድቅ ጨለማ የተባለው በብሉይ ኪዳን ውስጥ የነበሩ ሰዎች ናቸው። በኃጢአት ምክንያት በጨለማ በዲያብሎስ እስራት፣ በክፉ እስራት፣ በክፉ የተገዙትን፣ በባርነት የተያዙትን የሰው ልጆችን ነው። ያ ደግሞ ምን አየ? ብርሃን አየ። ስለዚህ ያ ብርሃን የተባለው እግዚአብሔር ነው። ቀጥሎ እሱን የሚከተሉት ደግሞ ብርሃን ናቸው። ብርሃንን ስናነሳ መርሳት የሌለብን ቅዱሳን መላእክትን ብርሃን ናቸው። በዚህ በራዕየ ዮሐንስ 18 ላይ ታላቅ መልአክ ከሰማይ ሲወርድ አየው፣ ከክብሩም የተነሳ ምድር በራች ይላል። ስለዚህ መላእክት ምንድን ናቸው? መላእክት ብርሃን ናቸው። ህይወታቸው ብርሃን ነው። መላእክት ምድርን ያበራሉ፣ ጨለማ የሆነውን ከህይወታችን ያስወግዳሉ። መላእክት በአጠገባችን የከበበውን የጨለማ ስራ የዲያብሎስን ስራ አፈራርሰው ህይወታችን በብርሃን የሚመሩ ቅዱሳን መላእክትን እግዚአብሔርን የሚያመልኩ ለሱ ተገዝቶ የሚኖሩ ቅዱሳን መላእክት ማለት ነው ብርሃን ናቸው። ብርሃናውያን ነገደ መላእክት ነው የምንላቸው ማለት ነውና ሐዋርያት እሱን የሚከተሉ ሐዋርያትን ቅዱሳን ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ፣ ብርሃን ናቸው ነው ቅዱሳን። ሐዋርያትን ጌታችን ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ ብሏል። ስለዚህ መላእክትም ሆነ ቅዱሳን ሐዋርያት ከእግዚአብሔር የተቀበሉትን የህይወትን ብርሃን ይሄ ጨለማ ለሆነው ዓለም፣ ክፉ ለሆነው ዓለም የሚያበሩ ህይወትን የሚለውጡ ወደ ብርሃን ወደ ቅድስና ስለሚያወጡ
ብርሃን ተብለው ቅዱሳን አባቶቻችን ቅዱሳን ጻድቃን ተቀምጠዋል ማለት። ስለዚህ እነዚህ ብርሃን ነው የሚባሉት። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ለግንዛቤ ያክል ማየት እንችላለን። ሌላ ብርሃን ምንድነው ስንል ስለ ብርሃን ምንነት ብርሃን ማለት ዕውቀት ነው። መንፈሳዊ ዕውቀት፣ መንፈሳዊ ጥበብ ብርሃን ይባላል። ቅዱሳን አባቶቻችን በዚህ በመንፈሳዊ ዕውቀት በመንፈሳዊ ብርሃን ተሞልቶ ነው ለዓለም እያበሩ ዓለምን ከጨለማ እያወጡ ወደ ጽድቅ እያወጡ የሚያስተምሩት ማለት ነው። ሕይወታቸው ብርሃን ነው። ሕይወታቸው ቅድስና ነው። በዛ በቅድስና ሕይወት ተሞልቶ ያለው አባቶቻችን ቅዱሳንን ማየት እንችላለን ማለት። ስለዚህ ዕውቀት፣ ማስተዋል ብርሃን ተብሎ ይገለጣል። ብርሃን ምሪት ነው፣ የምንመላለስበት ነው። በቃ ሰው በዚች ዓለም ላይ ብርሃን ከሌለ መመላለስ አይችልም። የአይን ብርሃን ከሌለ ሰው መኖር አይችልም። አይኔ ጨለማ ከሆነ ሙሉ ሰውነቴ ጨለማ ይሆናል። ስለዚህ ያለ ብርሃን መኖር አንችልም ወገኖች። ብርሃን ወሳኝነት አለው ለስጋ ሕይወታችን። ያለ ብርሃን ምንም ነን፣ በቃ መንቀሳቀስ ሁሉ አንችልም። ስለዚህ ለስጋ ሕይወታችን ይሄ የፀሐይ ብርሃን ወይም መብራት ሊሆን ይችላል፣ ወይ ሻማ ሊሆን ይችላል፣ ወይ በእጃችን ያለው ባትሪ ሊሆን ይችላልና እንመራበታለን። በቃ መንገድ ያሳየናል፣ አቅጣጫ ያሳየናል። እንዲሁም ደግሞ ለመንፈሳዊ ሕይወታችን እንመራበት ዘንድ በብርሃን እንድንኖር የሚረዳን የእግዚአብሔር ቃል ነው ማለት ነው። ይሄ ደግሞ ምሪትን ይሰጣል። ለዚህ ነው በመዝሙረ ዳዊት 118 ቁጥር 105 ላይ እንዲህ ይላል፣ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። የእግዚአብሔር ቃል ምንድነው? ይመራናል ለማለት ነው ዳዊት ይሄንን የተናገረው። ስለዚህ ብርሃን ስንል ምሪትን ነው። በስጋችንን ይሄ ፀሐይ፣ ጨረቃ፣ ከዋክብት ብርሃኖቻችን ናቸው። በመንፈሳዊ ሕይወታችን ደግሞ የእግዚአብሔር ቃል ወደሱ እንድንመራ የሚያደርገን የሚረዳን የእግዚአብሔር ቃል ነው ማለት ነውና ሌላው ብርሃን መንፈሳዊ ልብሳችን ነው። የእግዚአብሔር ማስተዋል የሚገባል። አዳም የብርሃን ልብስ ነበረው ይላል። ክብሩ ራሱ ጸጋው ራሱ መንግስተ ሰማያት የምንለው ራሱ ብርሃን ነው። ዘላለማዊ ሕይወት የምንለው ራሱ የብርሃን ሕይወት ነው የእግዚአብሔር ልጆች። ስለዚህ ክርስቲያን ይሄንን ሕይወት ልለማመድ ይሄንን ሕይወት ልናውቅ ይገባል የእግዚአብሔር ልጆች። ስለዚህ ይሄንን ልብስ በኃጢአት ምክንያት እንኳን ስናጣ ክርስቶስ ይሄንን የብርሃን ልብስ ይሄንን የጸጋ ልብስ መጥቶ መልሶልናል። ይሄንን ክብር ማለት ነው። በራዕየ ዮሐንስ ምዕራፍ 7 ላይ ማየት ትችላላችሁ። እንግዲህ ፀሐይ እንግዲህ ጨረቃ አይበራላቸውም፣ የማይጠልቅ ፀሐይ ኢየሱስ ክርስቶስ ብርሃናቸው ይሆናል ተብሎ የተነገረው የእግዚአብሔር ብርሃን በዛ ውስጥ የምንኖርበት ነው ማለት ነው፣ በሰማይም በምድርም። ስለዚህ ልብሳችን ነው። ዛሬም ይሄንን ብርሃን ልንለብስ ያስፈልጋል። ልባችን ሊለብሰው ያስፈልጋል። እንግዲህ እንዴት በዚህ ብርሃን እንኖር ነው ጥያቄው። እንዴት በዚህ ብርሃን እንኖር ወይም ደግሞ እንመላለስበት እንዴት እንችላለን የሚለው አንደኛ በቃሉ በመኖር ነው። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 6 ቁጥር 23 ላይ ትእዛዝም መብራት ሕግም ብርሃን ነው ይላል። የእግዚአብሔር ትእዛዝ መብራት ነው፣ የእግዚአብሔር ሕግ ደግሞ ብርሃን ነው። ለማን? ለሰው ልጆች ሕይወት ማለት ነው። ስለዚህ የመጀመሪያ አንድ ክርስቲያን በቃሉ መኖር አለበት። እንደ እግዚአብሔር ቃል መመላለስ መጓዝ ይጠበቅበታል ማለት ነው። ቀጥሎ በእግዚአብሔር ማመን ነው። አንድ ክርስቲያን ማድረግ የሚገባው በእግዚአብሔር ማመን ነው። ምክንያቱም እግዚአብሔር ራሱ ብርሃን ነው። ቅድም እንዳየን ማለት ነው እግዚአብሔር ራሱ ብርሃን ነው። በእግዚአብሔር ስንኖር ይህንን ብርሃን ነው የምናገኘው። ከዳብሎስ አናገኝም። ዳብሎስ ጨለማ ነው፣ ክፉ ስራ ነው፣ ኃጢአትን ነው፣ ዝሙትን ነው፣ ስርቆትን ነው፣ ሞትን ነው የሚያስተምረን። እሱ ጨለማ ነው። ስለዚህ ይህንን ብርሃን የምናገኘው ሰው በእምነት ወደ እግዚአብሔር ሲጠጋ ነው። ከእግዚአብሔር ጋር በእምነት ሲገናኝ፣ ለምሳሌ መላእክት በቅድስናቸው ከእግዚአብሔር ጋር ስለተገናኙ ያ የእግዚአብሔር ብርሃን በእነሱ አደረ። ሕይወታቸው ብሩህ ሆነ። እግዚአብሔር ብሩህ ያደርገን፣ እግዚአብሔር ንጹህ ያደርገን። ቅዱሳን አባቶቻችንም ቅዱሳን ሐዋርያትን ብንል እሱን በማመን ወደሱ በመጠጋት እርሱ ያዘዘውን በመፈጸም ይህን ብርሃን አግኝቷል። የእግዚአብሔር ልጆች
ወደ እግዚአብሔር አምነን ስንጠጋ ዲያብሎስን ስንክድ ከዲያብሎስ ሽሹ ወደኔ ቀረቡ እኔም ወደ እናንተ ይቀርባለሁ ብሎ እንደተናገረን ከክፉ ነገር ሁሉ ሸሽተን ወደ እግዚአብሔር በእምነት ስንቀርብ ይህንን የሕይወትን ብርሃን እናገኛለን። ሕይወታችን ብርሃን ይሆናል። ብርሃን ነው ማለት መልካም ይሆናል። ወገኖቼ እግዚአብሔር የሚወደው ሕይወት ይኖረዋል ሰው ከእግዚአብሔር ጋር ሲኖር፣ ሰው በንስሐ ከእግዚአብሔር ጋር ሲገናኝ ማለት ነውና እግዚአብሔርን በማመንና ወደሱ በመጠጋት ነው ይሄንን የምናገኘው። እንዲህ ይላል ኢሳይያስ ምዕራፍ 60 ቁጥር 14 ላይ የእግዚአብሔር ቃል ይመክረናል። እግዚአብሔር ለዘላለም ብርሃንሽ ይሆናል። ስሙ የተመሰገነ ይሁን። የማያልፍ ብርሃን ነው እግዚአብሔር። የማይጠልቅ ፀሐይ ነው እግዚአብሔር። ሁኔታዎቹ የማይሸፍኑት ተመልከቱ፣ ለዘላለም ብርሃን ነው። ስለዚህ ብርሃን የባህሪው ነው። ስለዚህ እግዚአብሔር ደግሞ ብርሃንሽ ይሆናል አለ፣ ወይም ደግሞ ብርሃናችሁ ይሆናል ብሎ ነው የተናገረው። ስለዚህ እግዚአብሔር የሕይወት ብርሃን ነው። የምናገኘው ወደሱ በመቅረብ ነው። እንዲህ ይላል በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ይላል ብርሃን ወደ ዓለም ስለመጣ አለ እግዚአብሔር ብርሃን ነው ብለናል። ሰዎች ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ወደ ዓለም የመጣው ብርሃን ከመቤታችን ከቅድስት ድንግል ማርያም የተወለደው መድኃኒዓለም ኢየሱስ ክርስቶስ ነው። ስለዚህ ስራቸው ክፉ የሆኑ ሰዎች ወደሱ መምጣት አልወደዱም። እንደውም ሲያሳድዱት ነበር፣ ሊገሉት ይፈልጉ ነበር። እነ ጻፍት ፈሪሳውያን ሌሎቹም በክርስቶስ ላይ የተነሱ ይህንን ብርሃን ለማጥፋት ይህንን ሕይወትን ለማጥፋት ኢየሱስ ክርስቶስ ላይ ተነሳስቶ ነበር። ኢየሱስ ክርስቶስ ብርሃን ነው። ተመልከቱ፣ በጾም በጸሎት 40 ቀን 40 ሌሊት በመጾም የዲያብሎስን ስራ አፍርሷል ክርስቶስ። ዲያብሎስ ከእርሱ በላይ ነው ማለት አይደለም፣ እሱ አምላክ ነው። እፍ ብልኮ ይጠፋል፣ ዓለምን ትጠፋለች እንኳን ዲያብሎስ ማለት ነው። ያደርግ ይችላል፣ ግን ስትጾሙ ስትጸልዩ ዲያብሎስን ታጠፋላችሁ ብሎ ጌታችን አስተምሮን የዲያብሎስን አሰራር ሁሉ የሻረ የጨለማ ገዢ ያላሸነፈው ሞት የተባለው ዓለምን ይገዛ ነበር ያላሸነፈው እውነተኛ ብርሃን። ግን ብዙ ሰዎች ይህንን ማመን አቅቷቸው ብዙዎቹ ተሰነካክለው ወርቋል እግዚአብሔር ልጆች። ስለዚህ ስራቸው ክፉ ስለሆነ ነው። ስራቸው ክፉ ማለት በልባቸው ውስጥ ጨለማ የሆነ ዲያብሎስ አለ፣ የጨለማን ስራ የሚሰራ የክፉ ስራ የሚሰራ። እግዚአብሔር ይህንን ፈንቅሎ ያውጣልን በቃሉ ሰይፍ እንዲህ አይነት መንፈስ እንዲወጣልን እግዚአብሔር ሁላችንም የሚጠብቀን። የእግዚአብሔር ልጆች ጾምና ጸሎት ራሱ ብርሃን ነው። እንዲህ አይነትን ክፉ መንፈስ የሚያወጣ ጾም ጸሎት ነው። ኢሳይያስ 58 ላይ ስታነቡት እኮ ብርሃን ይወጣል ይላል። መልካም ጾም፣ እግዚአብሔር የሚፈልገው ጾም፣ ቅድስና ያለበት ጾም፣ በንስሐ ጾም ምን ያደርጋል ማለት ነው? ብርሃን ይሆናል ለሕይወታችን። ይሄ እግዚአብሔርን እንድናይና ከዲያብሎስ ስራ ወጥተን ለእሱ እንድንታዘዝ የሚያደርግ አሰራር ነው ማለት ነው የእግዚአብሔር ልጆች። ስለዚህ በጣም ለይተን አስተውለን ልናይ ያስፈልጋልና ብዙ ዛሬም ስራቸው ክፉ የሆነ ወደዚህ ብርሃን መምጣት አልቻሉም ማለት ነው። ሶስተኛ ነጥባችን የጨለማን ስራ ማስወገድ ነው። የክርስቶስና የበረሆ ልትሆኑ አትችሉም። በሊዮር የተባለው ዲያብሎስ ለጽድቅና ለኃጢአት መገዛት አይቻልም። መጽሐፍ ቅዱስ ከመካከላችሁ ተለይታችሁ ውጡ፣ እናንተ የብርሃን ልጆች ናችሁ። ከጨለማ ስራ ከዲያብሎስ አሰራር ልንወጣ ያስፈልጋል። ዲያብሎስን ልንክደው ያስፈልጋል። ወደ እግዚአብሔር ልንቀርብ ያስፈልጋልና ስለዚህ ክፉ የተባለውን ጨለማ ማስወገድ ነው ዛሬ በቃ በሕይወታችን ያለው እግዚአብሔርን እንዳናይ የጨለመብን ልባችንን አይደል? አባቶቻችን ጸልዩ ምንድነው የሚሉት? አቤቱ ውሳጣዊ አንተን እንድናይ ውሳጣዊ አይንን ስጠን ብሎ ነው አባቶቻችን በጸሎታቸው ላይ ማለት ነውና ውሳጣዊ አይን ያንተን ክብር እንድናይ ልቦናችሁ በሰማይ ይኖር አንተ እንድናይ ማለት ነው። እሱን የምናይበት ነው ብርሃን፣ እሱን የሚያሳየን ነው እውነተኛ ብርሃንና ይሄን ለማለት ደግሞ ከክፉ ስራ መራቅ ነው። ስለዚህ በኤፌሶን 5 ቁጥር 11 ላይ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ጨለማ ፍሬ የለውም። ጨለማ የቅድስና ስራ የለም። በኃጢአት ውስጥ በዲያብሎስ ስራ ውስጥ ጨለማ የዲያብሎስ ስራ፣ መልካም ነገር ሁሉ የለም፣ ፍሬ የለውም። ከእርሱ ጋር እንዳትተባበሩ ይላልና ያንን ልንጠነቀቅ ያስፈልጋል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ተጨማሪ መረጃ ይሆናችኋል። እንዲህ ይላል ከማያምኑት ጋር በማይመች አካሄድ አትጠመድ፣
ብርሃን ከጨለማ ጋር ምን ህብረት አለው? ተመልከቱ። የብርሃን ልጆች ከሆነ ከዲያብሎስ ጋር ህብረት ማድረግ አንችልም ማለት። ብርሃን ከጨለማ ጋር ህብረት የለውም። ክርስቶስ ከበሌውር ጋር ህብረት የለውም። ጽድቅ ከአመጽ ጋር ህብረት የለውም ብሎ ነው የሚናገረንና ስለዚህ ወገኖቼ ከዚህ ከማያምኑ ጋራ በማይመች አካሄድ አለመጠመድ ብርሃን ከሌላቸው ወይም በጨለማ ከሚኖሩ ሰዎች ጋራ ከነዛ ራሳችን ማራቅና መጠንቀቅ እንደሚገባን እግዚአብሔር ይነግረናል። ህብረታችን ከመላእክት ጋር፣ ህብረታችን ከቅዱሳን ጋር፣ ህብረታችን ከቤተ ክርስቲያን ጋር፣ ህብረታችን ከመልካም ስራ ጋር ሆነን ወደዚህ ወደ ብርሃን ልንመጣ ያስፈልጋል። ለዚህ ነው ከአጋንንት ጋር ማህበርተኞች አትሁኑናል። ከአጋንንት ጋር ማህበርተኞች ክርስቲያን ከአጋንንት ጋር ማህበር መሆን የለበትም። የእግዚአብሔር ልጅ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ ማየት ትችላላችሁ። ሌላው ምንድነው? በብርሃን መመላለስ የሚለው ነጥባችን በፍቅር መመላለስ። ክርስትና ፍቅር ነው። ያለ ፍቅር ክርስትና የለም። ያለ ፍቅር አገልግሎት የለም። ስለዚህ ክርስቲያን በልቡ በውስጡ የክርስቶስን ፍቅር ሊይዝ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እንደወደድኳችሁ እርስ በራሳችሁ ተዋደዱ ይላል። ክርስቶስ እንዲሁ ነው የወደደን። በዚህ በዮሐንስ ወንጌል 3:16 ላይ በእርሱ የሚያምኑት እንዳይጠፉ ሕይወት እንዲኖራቸው እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን ሰጠ ይላል። በእርሱ የሚያምኑት ሁሉ እንዳይጠፉ እግዚአብሔር ዓለሙን እንዲሁ ያለ ዋጋ ክርስቶስ ወዶናል። ያለ ዋጋ ስለወደደን ነው የሞተን፣ እንዲሁ በቃ በነፃ። ስለዚህ እናንተም እንደዛው ክርስቶስ እንደወደደ እርስ በራሳችሁ በክርስቶስ ፍቅር ተዋደዱ። ፍቅር የሁሉ መሰረት ነው። የእግዚአብሔር ልጆች የሃይማኖት መሰረት ፍቅር ነው። ጌታችን ትወደኛለህ ይላል፣ ይጠይቃል። ጴጥሮስን እኮ ትወደኛለህ ብሎ ጠይቆታል። መሰረት ነው ለሁሉም ለሃይማኖት ለቤተ ክርስቲያን መሰረት ነው ፍቅር። ፍቅር ከሌለ የለም ሁሉም ነገር። ጾም ጸሎታችን ከንቱ ነው ይቅርታ ከሌለበት፣ ፍቅር መዋደድ መከባበር ከሌለበት፣ መስጠት ከሌለበት ከንቱ ድካም ነው የእግዚአብሔር ልጆች። ስለዚህ ከልብ የመነጨ ፍቅር በልቦናችን ሊኖር ነው። በጋብቻ ውስጥ ያላችሁ እንኳን የጋብቻ መሰረት ፍቅር ነው። ፍቅር ከሌለ ጋብቻው ወንዝ አይሻገርም። እሑድ ይጋባል፣ ሰኞ ሌላ ነገር ነው የሚፈጠረው። እውነተኛ ፍቅር ሲኖር ሁሉም ነገር ይዘልቃል። ለዚህ ነው ፍቅር ለዘላለም አይወርቅም። ስሙ የተመሰገነ ይሁን። ፍቅር አይሻርም። ፍቅር አምላካዊ ባህሪ ነው። ስለዚህ በዛ ንጹህ የሆነውን ፍቅር ወደ ህይወታችን ሊመጣ ይገባል። ይሄ ነው ብርሃን። እንዲህ ይላል እንግዲህ በአንደኛ ዮሐንስ ምዕራፍ 2 ቁጥር 8 ላይ በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለው። ወንድሙን የሚጠላ በጨለማ ነው ያለው ማለት። ወንድሙን የሚያሳድድ በጨለማ ነው። ስለዚህ ለወንድሜ ይቅርታ አድርግ፣ ይሄ ነው ብርሃን። ይቅር እንባባል፣ ይሄ ነው ብርሃን። እንተሳሰብ፣ ይሄ ነው ብርሃን። የወደቀውን እናንሳ፣ ይሄ ነው ብርሃን። አዎ ጾም ጸሎታችን በጾም ፍቅር ሲሆን፣ ጸሎታችን ፍቅር ሲኖርበት፣ ንጹሃታችን ፍቅር ሲኖርበት በእግዚአብሔር ፊት ተቀባይነት ይኖረዋል ማለት ነውና ስለዚህ እርስ በራሳችን ያለነው ግንኙነት ራሱ መልካም ከሆነ ብርሃን ይባላል። እሱ ሁሉንም መውደድ ነው። እግዚአብሔር ሁሉንም እንደወደደ ማለት ነው። አምስተኛ ላይ እንዴት ነው የሚለው አምስተኛ ነጥባችን ላይ በብርሃን ንስሐ መመላለስ ነው ይላል። ሰው መቼም ተሰባሪ ነው። ሰው ይወርቃል፣ ግን መነሳት መቻል አለብን። የምንነሳው ደግሞ ምንድነው? ንስሐ ነው። ንስሐ ማለት የእንደገና እድል ነው። ንስሐ ማለት ትንሣኤ ልቦና ነው። ዳግም መነሳት ከኃጢአት ከባርነት ተነስተን ታጥበን ንጹህ ሆነን ወደ ሕያው ወደ ክርስቶስ ስጋው ደሙ የምንቀርብበት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖራል ተብሎ እንደተነገረ፣ ስለዚህ ነገሮቻችንን አስተካክለን ሕይወታችንን አስተካክለን ልባችንን ለእግዚአብሔር ንስሐ ማለት የልብ መመለስ ነው። ክርስቲያኖች አሁን ብዙ ሰው ዝም ብሎ አንዳንዱ በአፉ ንስሐ ይገባና ተመልሶ እዛ ይሄዳል። የልብ መለወጥ ነው ንስሐ። አቅጣጫ መቀየር ነው ንስሐ። ትናንትና ከአባቶቻችሁ ዘመን ጀምራችሁ ከስርዓቴ ፈቀቅ ብላችኋል፣ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ብሏል። አዎ ከአባቶቻችን ዘመን ጀምረን ከልጅነታችን ዘምረን ከእግዚአብሔር ርቀን አሳዝነነው ሊሆን ይችላል፣ እናሳዝናለን። ነገር ግን አሁን ደግሞ ስንመለስ፣ አሁን ደግሞ ወደሱ ስንመጣ እግዚአብሔር ይቅር ባይ
ስለሆነ አቅጣጫችን ቀይረን ወደ እግዚአብሔር መምጣት አዲስ ልብና አዲስ ማንነት ሊኖረን ያስፈልጋል። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ፣ ዓለምን መምሰል ሞት ነው ይላሉ። እና እዚህ ላይ አቡነ ሽኖዳ የተናገሩት ቃል አለና ወገኖቼ አሉ አቡነ ሽኖዳ በዓለም ውስጥ ስትኖሩ ዓለም ውስጥ ኑሩ እንጂ ዓለም በልባችሁ ውስጥ ጎጆ ሰርታ እንዳትኖርባችሁ ተጠንቀቁ። የኃጢአት ጎጆ የክፋት ጎጆ ሰርታ በእናንተ ውስጥ እንዳትኖር ተጠንቀቁ ብሎ እንደተናገረና እንደ ስጋ ፈቃድ መኖር ሞት ነው ይላል። ሰው እንስሳ አይደለም። ሰው ስጋዊ ብቻ አይደለም። ሰው መንፈስም ነው፣ ነፍስም አለው። ሰው እግዚአብሔር ሲፈጥረን ነፍስ ሰጥቶናል። ስለዚህ ነፍሳችን ደግሞ ፈጣሪዋን የምትፈልገው አይደል እንዴ? ስጋችን ስለ ምድራዊ ነገር ይጨነቃል፣ ስለ ኑሮ ነገር፣ ስለ ብዙ ነገር ስጋችን ዛሬ ይጨነቃል የእግዚአብሔር ልጆች። ስለዚህ ነፍስና ስጋ ሁሉ ጊዜ እየተጣሉ ነው። ግን ነፍስ ማሸነፍ አለባት። በዚህ በጾም ጸሎት ጊዜ ነፍስ አሸንፋ ድል አድርጋ ለክብር ማብቃት፣ ይህ ስጋችን ተስተካክሎ በእግዚአብሔር ፊት የምንታይበት ህይወት ነው ብርሃን ማለትና እግዚአብሔር በዚህ መንገድ ያየናልና ስለዚህ ነው እኔ በቶሎ ይመጣለው ንስሐም ባትገባ መቅረዝን ከስፍራ እወስዳለሁ ይላል። እግዚአብሔር ይጠብቀን። ራዕየ ዮሐንስ ምዕራፍ 3:17 ላይ እነሆ በቶሎ ይመጣል። ክርስቶስ ይመጣል። ቀኑን አናውቅም። በር ላይ ነው ያለ። ሞት ደጃችን ላይ ነው ያለ። ክርስቶስ በራችን ነው ያለ። የእግዚአብሔር ልጆች ሁሉም ቅርብ ነው፣ እያየን ነው ያለነው። የጦርነት ወሬ፣ እርስ በርስ መገዳደል፣ ህዝብ ላይ ሐሰተኞች ነቢያት፣ ሐሰተኞች ክርስቶሶች በየቦታ የሚደረጉ ነገር ቃሉ እየተፈጸመ ስለሆነ መቅረዝ የተባለው እድሜያችን ሳይነሳ የመዳን ቀን አሁን ነው የምለው ሞት ሳይቀድመን ቶሎ በንስሐ ራሳችን ልናስተካክልና ወደ እግዚአብሔር ልንመላለስ ያስፈልጋል ማለት ነው። ለዚህ ነው ነብዩ ኢሳይያስ እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን ተመላለሱ ተብሎ እንደተናገረው እስራኤል ዘነፍስ የተባለውን ደግሞ እግዚአብሔር ከማይፈልገው ከጨለማ ስራ ወጥተን በእግዚአብሔር ብርሃን እንድንኖር ነው። ሰው ለተሸነፈበት ባሪያ ይሆናልና የመዳን ቀን አሁን ነው። ከባርነት ነፃ ወጥተን ከወደቅንበት ተነስተን ወደ እግዚአብሔር የምንመላለስበት የብርሃን ስራ የምንሰራበት ነው። ላስተማረን ለመከረን ለልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር።